አታይ አለች እሺ አራት ተገኝሽ ያለ ከና ወጣታኝ አዋሉ አረ ያቱ ይሶታል ቆስ ቆይ እናንተ እኔ የምለው ቆይ ምንድነው እንዴት ቢነግሯችሁ ነው የምትሰሙት? ቆይ እዚህ ቦታ አትጫወቱ ማለት ስንት ጊዜ ነው የሚነገራችሁ? አሰሙም እንዴ ትንሽ እንኳን እንዴ ሳጅን ዛሬ ደግሞ ብለ ከልጆች ጋር ኳስ ትራገጥልኝ ጀመር እንዴ? እባክህ እንደው ምን ተጫወትኩት ብለህ ነው? እነዚህ ኩታራዎች ተጫወቱብኝ እንጂ ተጫወቱብኝ ስትል አልገባኝም። ሳጅን እንጂ ረቶኝ እንደው እባክህ መከራዬን ያየሁት መከራዬን ያሳዩኝ። እኔ ለማን ሄጄ አቤት እንደምል ብቻ ነው ግራ ይገባኝ። ይገርምሃል ጧት ማታ እየመጡ እዚህ በራፌ ላይ ይሄን ኳስ ይዞ ሲራገጡ ነው የሚውሉት። ይሄ ኳስ አሁን ግቢ ውስጥ ገብቶ እዚያ አንድ መስታወት ቢሰበር አሁን ከቤተሰቦቻቸው ጋር ራሱ መጋጨት አይደለም እንዴ? እሱማ ይቀራል ብለን ነው። እሱማ አይቀርም። ታዲያ እናንተ ልጆች አሁን ደግሞ መቀራችሁና ነው እንዴ? አትሄዱም እንዴ? ወሮገኝ እናንተን እኮ ነው የምለው። አትበለ ረጋለ አለዛም እልህ ውስጥ ትገባለህ። ሳጅን አየህ ልጆች ዛሬ ምንም ነገር አልሰማችሁም ማለት ነው እንዴ እዚህ የምትጫወቱት? አይ ሰምታችኋል ማለት ነው። ሰምታችሁ ሄዳችሁ ወስዳችኋል ማለት ነው። ስለዚህ ተውት። እዛ ላይ ሰፈር ዳቦ በነፃ ለህዝብ እየታደለ አይደለም እንዴ? እዚህ ምን ትሰራላችሁ? ዳቦ ታዲያ እኔ ራሴ ጠዋት ወስጄ ነው የመጣሁት። አላለቀ እንዴ ሞልቷል። ማታም ድረስ የሚያልቅ አይመስለኝም። ሄዳችሁ ብትወስዱ ይሻላል። ሄዶ አታ ሄደ እንግዲህ በለው ወታራ በሙሉ ዳቦ ሊበላ ነው። እንደዚህ ነው አየህ፣ እንደዚህ በቀላል ዘዴ ድራሻቸው ማታብት አንተ ናውጣ ናገባ ሄድ አትሄድ እያልኩ ምን ሰጣ ገባ አካሄደ። እንደዚህ ነው ዝም ብለህ ነው እኮ የምትለፋውን። እነሱ ሄደው ሲያጡ መመለሳቸው አይቀርም እኮ ተመልሶ መምጣታቸው። ቢሆንስ አየህ የማምሻምጥ እኮ ነው ሲባል አልሰማህም እንዴ? ትንሽ ፈይ ማለቱ ራሱ ትልቅ ነገር እኮ ነው። እውነቴን ነው። ደግሞ ማን ያውቃል? ምናልባት አሁን ሄደው ሲያጡ በዛው አፍሮ ላይመጡ ይችላሉ። ወይ አሳፍሯቸው። አሁን እነሱ ናቸው እውነት የሚያፍሩት እነሱ ናቸው። እነዚህ ሰው ያሳፍራሉ እንጂ ምን ያፍራሉ ብለህ ነው? ሶስት ለከነ የዘንድሮ ልጅ ዴቶች ወሻ አለ እንዴ ከማለት ይበዝ ልጅ አለ እንዴ ካለ ዘሮልኝ ማለት ወይ ቀላል ዛጊ ሽብሩ አንተ ትቀልዳለህ መሰለኝ። እኔ እኮ የምሬን ነው የምናገር። እኔስ የምሬን አይደለም እንዴ የምልሳጅ ምን ትቀልዳለህ ይለኛል። አንተ እኔ ወድጄ መሰለህ እንዴ እንደዚህ የምናገረው? እንደዚህም ሆነ ወድጄ መሰለህ እንዴ? ናይ እኔስ ስራ ተመልከት ናሳጅ አይገርምም? እስኪ ተመልከት እስኪ ይሄንን አትክልቱ እንዴት እናረጉ እስኪ ተመልከት። በእኔ ሞት ተመልከት እስኪ ሽብሩ ይሄን ሁሉ አሁን ያሰበሩት እነሱ ናቸው። ይገርማል። አታይልኝም እንዴ? አየስራቸው ተመልከት እስኪ እንዴት ነው እንዴ? ወይኔ የምለው ግን በኳስ ነው ወይስ ገብተው ለሽልሽው ነው ባፋቸው? ኧረ እንደው የሚገርምህ እኮ እስኪ ተመልከት። አሁን እኔ እውነቴን ነው የምልህ ይሄንን አሁን ይሄን መስኮት በበረትና እንደዚህ ዘጋግቼ ቁጭ ያልኩት እውነቴን ነው የምልህ ቤተሰቦቻቸው ጋር እንዳልጋጭ በኋላ አንድ ነገር ሆኖ ብዬ አሁን ታዲያ ምን ኑሮ ነው ብለህ ትቀመጣለህ? እውነቴን ነው ይሄ ኑሮ አይደለም። ተወኝ እባክህ። ምን ኑሮ ነው? አሁን ልጆቼ ተዛ ተኖሮዬ አገር ታሉበት አገር አባባ ና ኖሮዬ ይሉኛል። እኔ ኖሮዬ ብዬ እዚህ አልመጣም አልኩ። ግን አሁን ሰለቸኝ በቃ እልም ብዬ ጥርግ ብዬ መሄድ ነው በቃ። ምን ነካ? እኔን ለማንጥል ሳጅን እኔን የት አድርገኝ? አይ ሽብሩ ላንተ ወሬ ብዬ እኔ ኖሮዬ መሄድ ይቅርብኝ ማለት ነው። ጋሽዬ ወይዬ ኧረ እኔ እርሶን አላልኩም ጋሽዬ ነው። ታዲያ እኔ እትዬ ነኝ እንዴ? ምንድን ነው ምን ፈለግሽ? ጋሽዬ እሜትዬ እንዳሉ ያ ነገር ደርሷልና ኑ ይፈለጋሉ ብለዋል። ያ ነገር ገባኝ ገብቶኛል። ታዲያ ምንድን ነው እሱ ያ ነገር ደርሷልና ብለህ አለችው። ምንድን ነው? አይ
ያው ዝም ብሎ ነው ሌላ ነገር ነው ዝም ብሎ ነው እንዴ ሌላ ነገርስ ቢሆን ስም የለውም እንዴ ዝም ብሎ ነገርኩህ እኮ ሽብሩ አይ እንደው ነገሩን ለማወቅ ጀፈረው ምን እንደሆነ በገዛ እጄ ግባ ቢሆን ያንገብግበኝ እንዴ ምን አልከኝ ሳጅን አናገርከኝ አይ ያው ዝም ብዬ ደጅ ላይ አቆምኩህ ገብተህ ለምን አትጫወት ታል ነው እንዴ እንደዛ ነው እንዴ ያልከኝ እኔ እኮ ሌላ ያልከኝ መስሎኝ አይ የምትሄድበት ቦታ ከሌለ ገብተህ ተጫወት ነው ያልኩህ የት ይኬዳል ሳዲቅ ምን ያያለ ብለህ ነው ትርፎ መንገድ ለመንገድ እየዞሩ ፀሐይ መጠጣት ካልሆነ በስተቀር ምን ያያለ እኮ እኔም ለዛ ብዬ እኮ ነው እንግባ ማለት ለዛ ብዬ እኮ ነው አዎ ግባ እስኪሄድ ግባ አጅን ምን መሰለኝ የዘንድሮ ፀሐይ ራሱ እኮ አረቄ በለው ያበሻ አረቄ ሽብሩ መናካ እንዴ ነካሳጅን እንዴ አሁን እዚህ መንጣፍ ላይ ከና ባሪያ በገባ ግፍ አይደለም እንዴ ምን ነካ ምን አይነት እንደው ያንተ ነገር ያው በለው አቤት ነፍስ አይደለም እንዴ እባክህ አጅን እውነቴን ነው እኮ ነፍስ ነው እስቲ የደጁን ፀሐይ አይተህ እኮ አሁን እዚህ ስትገባ ያለው ቅዝቃዜ አቤት ፍሪጅ በለው በቃ ወይ ደምሮ ሳጅን በምን ቤት ሰራ ነው እንደዚህ በምን ቤት ሰራው ነው እንደዚህ ቅዝቅዝ የሚለው ያው እንግዲህ የድሮ ቤት በድንጋይ ነው በድንጋይ ስለተሰራ ይሆናል እንደዚህ የሚሆነው ለዛ ነው አይ በጭራሽ ሳጅን ይሄ በድንጋይ ብቻ አይመስለኝም በድንጋይ ብቻ በጭራሽ በድንጋይማ አይደለም ሳጅን ምናልባት እንደው ሌላ ነገር ተቀላቅሎበት ይሆናል እንጂ በድንጋይማ ብቻ ተሰርቶ እንደዚህ ለከሰከሰ በፍጹም አይችልም እንዴት ቆይ ሌላ ነገር ተቀላቅሎበታል ስትል ምን ለማለት ፈልገህ እኔ ምንድነው የተቀላቀለበት አየህ እንግዲህ እንዴት መሰለህ ምናልባት አንተ በሌለህበት አዘናግተው ሰራተኞቹ ተስቢንቶ ጋር አብኩተውት አንድ ላይ ምናልባት ሰርተውበት ይሆናል እንጂ እኮ ምንድነው የተቀላቀለው ለምን አትነግረኝም እኮ እሱ የተቀላቀለውን ነገርኝ ስንት ነገር አለ ሳጀን ስንት ነገር አሁን ለምሳሌ ይሄ ማን ነው የስሙ ጥራልኝ ምንድነው ይሄ ጀላቲም ሊሆን ይችላል እኮ ጀላቲ ደግሞ ምንድነው እሱ ጀላቲ ነው ጀላቲ አጠቀምሳ አጠቀም እንዴ ቆይ እንደውም አንድ ቀን ወጥቼ እንደው ጋብዛለሁ እውነቴን ነው የምልህ እንዴት ምላስ ድንዝዝ እንደሚል የዛን ጊዜ ሲቀዘቅዝ ታየዋለህ እኔን ራስን ኪለህ እዛው እንደለመድከው ቀመስ እንጂ እኔ ሳጅን ምን በወጣኝ አይ ምን ዋጋ አለው ግን ምንም ዋጋ የለውም ብቻ ነገሩ በድንጋይ ተሰራ በፍሪጅ በበረዶም ተሰራ እነዚህ ልጆች እስካሉ ድረስ ምንም የነሱን ነገርማ አታንሳብኝ ሽብሩ የነሱን ነገር አታንሳብኝ እውነቴን ነው የምልህ እስኪ ታልጠፋ ሜዳ ተሰብስቦ መጥቶ እዚህ ደጃፌ ላይ ሆን ብለው እኔ ክፉ ቃል አናግረው ከቤተሰቦቻቸው ጋር እንዲጋጭ ያደረጉት ጥረት ነው እንጂ የሚያደርጉት ጥረት ነው እውነት ኳስ ናፍቋቸው ጨዋታ ናፍቋቸው ወይም ኳስ አምሯቸው ሊጫወቱ የመጡ ይመስላል ሽብሩ እስኪ ስታስበው አይ ሳጅን እንደው ትገርመኛል አሁን ሜዳ ታልጠፋ ሜዳ የምትለው የትኛው ሜዳ ነው ምን ሜዳ አለ ዘንድሮ ሳጅን የመደዳውን ቤት ተሰርቶበት የለም እንዴ ለነገሩ አንተ እዚህ ቤት ዱቅ ብለህ ስለምትወል ምንም ነገር አታይም ስለዚህ ምንም ነገር ስለማታይ አልፈርድብህም እውነቴን ነው ስማ የሚገርመው እኮ ደግሞ የዘንድሮ ቤተሰሪ እንኳን ለሰው ልጅ ይቅርና ለራሱም ልጅ አያዝንም በቃ እንዳለ ወስዶ ቤቱን እንደ ቁም ሳጥን ግቢው ላይ ያስቀምጥና ልጄ ትጫወት ልጄ የት ይዝናና የለም ውሻዬን የት ልሰራው መኪናዬን የት ላቁመው አበባዬን የት ልትከለው ነው እና እነዚህም ልጆች አየህ አስፋልት ላይ ወጥቶ ቢጫወቱት ወደው አይደለም ተቸግረው ነው ገባህ ሳጅን አዎ ገብቶኛል ሽብሩ ገብቶኛል በደንብ ገብቶኛል ሁሉ ነገር ገብቶኛል አይዛይ ሜዳማ በእኛ ጊዜ ድሮ በእኛ ጊዜ ቀረ ሜዳ በእኛ ጊዜ ቀረ እውነቴን ነው ሽሮ ሜዳ ሸጎሌ ሜዳ ጩቄ ሜዳ ጨፌ ሜዳ ስጋ ሜዳ ስላለ ቢሪሞ ሜዳ ጃል ሜዳ ስላለ ቱቲ ሜዳ ቱቲ
ቶቴ ደግሞ የትኛው ሜዳ ነው? ቶቴ የት ያለ ነው? አይ ሳጅን ቶቴ እኮ ማለት እንዴ ነፍ ሜዳ አለ ማለት ፈልጌ እኮ ነው ሳጅን። ወይ ጣጣ ምን እያወራን ያለው? እኔ እኮ ምንም አልገባኝም። ወሬ ሁሉ በሙሉ ምንም ይገባኝ አልቻለም ሳጅን። ቆይ ጭራሽ እንደው እያደረ አንተ ሳሁን የተውጭ ሀገር የመጣ አማርኛውን የረሳ ዳይስፖራ እኮ ነው የመሰልከኝ። እውነቴን ነው የምልህ ቁጭ ያለ ዳይስፖራ እንጂ ምንም ለነገሩ ተቤት አትወጣም። አንተ ምኑን ታውቀዋለህ ብለህ ነው የኔ ወንድም። ይኸው እኔን ለቀቅ አድርገኝ። አንተ ገና ካሉ ብዙ ነገር ነው የምታወራው። ስለዚህ ለቀቅ አድርገኝ እሺ። ሳጅን አንድ ጊዜ ምን ትዝ ይለኛል መሰለህ? አንድ ጊዜ ትዝ አለኝ። አልነገርኩም እና ቆይቷል። ያኔ ተደርቡሽ ጋራ ኳስ የገጠምን ጊዜ አልነገርኩም። ነግረኸኛል። እሱን በፊት ነግረኸኝ መች ነገር እኔንም የማውቀው አንተ አልነገርኩም እንዴ? ነግረኸኛል አልኩህ። ምን ነው ሰውዬ አልሰማኝም? ነግረኸኛል ስልህ ምን አለ ደግሜ ብነግርህ ምን አለ እንደገና አያሰክርህ ብትደጋግመው ምን አለበት? የጠጅ አይደለም ምን ይሰራልኛል? እኔ ምን ይሰራልኛል? አንተ ባይሰራልኝ ለኔ ይሰራልኛል። ምን ምክንያቱም ሴፍ አደርግብሃለሁ እኮ እኔ ላልፍ እችላለሁ በሞት። አንተ ላይ ከተቀመጥ ግን አይጠፋም የታሪክ። ለምን ሰይፍ ትሆንብኛለህ? ምን አልሽኝ? እየጠበቅኖት ነው። ኑ ቶሎ እኮ እያለች ነው። አሃ እሺ መጣው ሽብሩ ቆይ እንጂ ሳጅን ሳልጨርስልህ እንደው ምን አይነት እንደው እስኪ ምን አለ ቢያዳምጠኝ እንጂ አመት አላወራ እኔ ምን አለ ምን ትንሽ ጊዜ እንደው ምን አይነት እንደው ወይ አዳምጥ ወይ አወራ እንደው ቆንጨራ የወሬ ቆንጨራ ሄዲያ ለዚህ ባሻይ ግደለኝ ለዚህ አቤት ሲያዳምጠኝ ጆሮውን ብቻ አይደለም አፉንም አይኑንም ከፍቶ እንደዚህ ነው እኮ የሚያዳምጠኝ ብሎ እንደውም ሰው ነካ ያር በለኝ ሰብሮ ይለኛል። እኔ ነው መሰለችኝ። እንደውም እሱ ችግሩ አንዳንድ ጊዜ ሴቭ ማድረግ አይችልም። እሱ አያስታውስም። እስቲ ያንን ነገር ድገምልኝ ይለኛል። ያ ነው የሚያስጠላኝ እንጂ ባሻ ለምን የግን ቆቁ ነው። ቆይ እኔ የምለው ስምንተኛው ሻት ለመቼም እንግዲህ የደረሰው ወይ ሎተሪ አይደለም እንግዲህ ወይ ገንፎ ወይ ቡና ነው። ተዚህ ሌላ ነው ወይ ምን አለ እንብላ ቢባል እኔ እኮ ሰው አንቺ ትሪ አሰበኝ ያቺ ምንድነው ሲጠራው ታሰሚ ቆይ አንቺ ምንድነው ሞና እናለይተሽ እንኳን ማታቂ ሞ ለሁለት ሰው እኮ ነው እና ለአንድ ሰው ነው ኑ አንቺ አሁን ሰራተኛ ነሽ ምን አይ እንግዲህ ጭቅጭቅ አልፈልግም። ምናሽ አንቺ ነግሬያለሁ። ይጠጉኝ ብቻ ወይ እናንተ ሰራተኛ ይዘትባሉ ቀልድ ማታቁም እንጂ ስሚ ቆይ እኔ ሳጅን ምን እየሰራ ነው ውስጥ ምን ያለ ተኝተዋል። ገብቶ አዎ ተኝተዋል። ደርሷል የተባለው ለመውለድ ነው እንዴ? ታዲያ ደረሰው እንዴ? ጉድ ፈልቶ አይወልጅ አንድ ጊዜ ምን ትዝ እንዳለኝ ታውቂያለሽ? የዛሬ 42 ዓመት ሁን 43 ግድም ነው እንደዛ ነው። ከደርቦሽ ጋር ገጥመን ሳለ ጋሼ የሰለቻቸውን ጭቅጭቅ መስማት አለ። አንቺም አደማችሁብኝ። የወሬ አለ ያሰኛችሁ የወሬ አለ ጆሮአችሁ ጦም ይደር። ይሄ ቆርቆራሪው ምናምን ልዋጭ እንኳን እንዳሰሙ ያድርጋችሁ። ምንም አይደል የወሬ አለ። አቤት ያሰኝ እኔ እያለሁ ያው እንግዲህ በሩን ዘግቼላችኋለሁ። ያው ደህና ሁኑ። እንዴት ነው ይሄ ነገር? እነዚህ ልጆች ምን ነው ይሄ ነገር ዳቦ እየታደለ ነው እንዴ? ባካችሁ